የምርጫው ምክንያት ምርጫ ሁሉ ሰዎች የተወዳደረው ነው። ሁሉ ፓርቲዎች የውድድር ላይ ናቸው ያሉ ምርጫ ቦርዱ ዶክመንቱ ሲሰበሰበ ነው ምርጫ ቦርዱ የሚታወቀው። ዛሬ ግን እኔ መልእክት ነግራቸዋለሁ። የመጀመሪያው ስለ ምርጫ ነው። የዘንድሮ ምርጫ የሚቀጥለው ምርጫ ስለ ኢትዮጵያ ትንቢት ሊናገር ነው። ከ2012 በኋላ መልእክት አላስተላለፍኩም። ዛሬ መጀመሪያ ጊዜ ነው መልእክት ማስተላለፈው። መልእክት ጻፉ። ስለ ኢትዮጵያ ነው። እኔ እግዚአብሔር የተናገረ ነገር ሚነገር ነብይ ነኝ። እንደዚህ ማይወለወል ቀጥታ የሚነገር ነብይ ነኝ። ምክንያቱም ምንም ነገር የማይደበቅ ምንም ነገር የማይሸሸግ ምን ይለኛል የማይል ምን አሉ የማይል ምንም ነገር እንደዚህ ለባብሼ የማላወራ ቀጥታ የሚያወራ እግዚአብሔር ነብይ ነኝ። ለሰው አገልጋይ አይደለም። እኔ የእግዚአብሔር አገልጋይ ነኝ። ለሰው አይሸበሽብም። እኔ የእግዚአብሔር ሸብሻቢ ነኝ። መልእክት ስናደርገው ከነ መስዋዕቱ ለመቀበል ነው። መልእክት ዋጋ ያስከፍላል። መስዋዕትም ግን ለመቀበል አም ሬዲ። ይሄ ማለት 360% ለመልእክትም ዝግጁ ነኝ። እግዚአብሔር ደግሞ ለመልእክቱም ደግሞ ታማኝ ነው። የመጀመሪያው የሚናገረው መልእክት አራት መልእክት ነው የሚናገረው። አራት መልእክት ዛሬ የእሁድ ፕሮግራም ላይ የሚነግራቸው አራት መልእክት ነው። 1 2 3 4 መልእክት። የመጀመሪያው መልእክት ስለ ወቅታዊ ምርጫ ነው። ስለ ምርጫ ነው የመጀመሪያ መልእክት። ስለ ወቅታዊ ምርጫ ነው የመጀመሪያ ምርጫ። ስለ ወቅታዊ ምርጫ አሁን ፊታቸው ያላችሁ ስለ ምርጫ ነው። የምርጫው ምክንያት ምርጫ ሁሉ ሰዎች የተወዳደረው ነው። ሁሉ ፓርቲዎች የውድድር ላይ ናቸው ያሉ ማን እንደሚያሸንፍ ፋይናል ላይ ምርጫ ቦርዱ ዶክመንቱ ሲሰበሰበ ነው ምርጫ ቦርዱ የሚታወቀው። ዛሬ ግን እኔ መልእክት ነግራቸዋለሁ። የመጀመሪያው ስለ ምርጫ ነው። የዘንድሮ ምርጫ የሚቀጥለው ምርጫ ጠቅላይ ሚኒስትር አብይ አህመድ ያሸንፋል። ጨብጨቡ። ቆንጆ ነው። የዘንድሮ ምርጫም የሚቀጥለው ምርጫም ራሱ ጠቅላይ ሚኒስትር በብልጽግና ፓርቲ ያሸንፋል። ይሄም የሚቀጥለው ምርጫም ያሸንፋል። ዛሬ ላይ ራሱ ሰው ነብይ ያታሉት ነገም እዛው ትዝ ይለኛል። ይሄንን ከዚህ ስር ምትሰራ ምትለስንልን ልጅ ነበር። እየለሰነች ከስር ለምታቀብላት ልጅ ሙልጭ አርጋ ትሰድባለች አንዱን ነብይ እዚህ ሀገር ላይ። ይሄ ሌባ በቀደም በአካውንቴ 3000 አስገቢልኝ አለ። አስገባው። አሁን ደግሞ ቴክስት ያደርጋል እንዴ ምን አለሽ? ሌባ። አሁንስ እንደው ሌባ ትላለች እየለሰነች። አዛ በቃ አልኩ ምንድነው ማን ነው አልኳት። ነገረች ሰንበዲን ምን በቃ ይልካል። እኛ ሰርተን ለሱ ነው ለዚህ ነው አሁን በቴክስት ነው በዚህ አስገቢ አንቺ ላይ ተመድበው አስገቢ። ከዛው እንደዛ ቡጭቅ አርጋው ሰድባው ጨረሰች። 11 ሰዓት ስራዋን ሰርታ ጨረሰች። ተጣጣበች፣ ልብሷን ለበሰችና ቦርሳዋን ይዛ ስትሄድ አሁን ወዴት ነው አልኳት። እየሄድኩ ነው ወደ ቸርች አለች። ስትሰድበው ውላ ሌባ እያለች ልትበላ እየሄደች ነው። አሁን አንዳንድ ጊዜ ህዝብ ይበላው ትላለህ፣ ይበላው እንዴት ትላለህ? አሁን እዚህ ብትመጣ እናንተ ነቢያት ትቃወማላችሁ። ነቢይና ሌባ ይለያያሉ። ነቢያት ትልቁ የሚጠነቀቁበት አንዱ ነገር ትንቢታቸው ከገንዘብ ጋር እንዳይገናኝ ማለት ከብር ጋር። በኤልሳና በጊያዝ መካከል ያለው ልዩነት ይሄ ነው። ኤልሳ ትልቅ ትንቢት ተናግሮ አገራዊ ትንቢት ተናግሮ እንዲህ አይኑ ተከፍቶ ሰረገላና መላእክት እያየ
ለተናገረው ትንቢትና ለጸለየው ጸሎት ለተፈወሰው ፈውስ ሰውየው ጆንያ ሙሉ ብር ሲያመጣለት ይዘልኝ ይላል። ይዘልኝ ይላል። ፈውስ በነፃ ነው። ይዘልኝ ይላል። ከዛ ማን ቆጨው? ብሩ ሲመለስ ማን ቆጨው? የኤልሳ አገልጋይ ጊያዝ ወይኔ እኔ ጸጋ ቢኖረኝማ ቸርች ነው ከፍታል። ይሄ ሁሉ ጆንያ ብር ያ ባለጠጋ ያ መኳንንት ረባኩ ሰዳሉ። በጭራሽ ማናቸውም ከእግዚአብሔር የሚሰጥ ፈውስ ከእግዚአብሔር የሚመጣ መልእክት በምንድነው? በነፃ አገልግሎት ከኋላ አገልግሎት ለመደገፍ መስጠው እንጂ ትንቢቱን ለመቀበል አትከፍልም። ከዛ ቆጨው ጊያዝ ምን ነካው? ኤልሳ ለሄ እኮ ቀላል ብር አይደለም አለ። ሰውየው ሄደ። ሰውየው ሰረገላውን አስነስቶ አገሩ ሊሄድ መንገድ አቋርጦ ዋናው መንገድ ላይ ገብቷል። ጊያዝ ኤልሳን መጣው ኤልሳ ሰፈር ደርሼ ብሎ በዛ ረገና በጓሮ በር ወጥቶ ሩጫ ቆም 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 ባለ አቆመ። አቤት ውይ አንተ እኮ ኤልሳ ብሩን አልፈልግም ብሎ ከላከህ በኋላ እንግዳ መጣበት። እንግዳ ስለመጣብኝ የቀድሙን ብር ላክልኝ ብለዋል። ውይ ኧረ ይውሰደው፣ እኔ ለሱ አይደል ያመጣሁት እንካ። ይሄ ወሰደና ቤቱ አስቀምጦ በጓሮ መጥቶ ሲቆም ኤልሳ ምን አለው? ጊያዝ ከዚህ ስትሄድ ጀምሮ መንፈሴ ካንተ ጋር ነበር። ሲሮጥ ሁሉ እያየው ነው፣ ሲንቀሳቀስ ሁሉ እያየው። እንደሱ ነገር ገጥሟቸው ያውቃል? እንደዚህ መሄድ ምናምን ግን ትሄዳለህ፣ ትከተላለህ። ለካ ሰውየው ሲሮጥ አብሮት እየሮጠ ነው። ኤልሳ እያየው ነው። ሄደ፣ ስትቀበለው ስትመጣ ሁሉ እያየ። ስለዚህ አሁን አለው በዚህ ነገር ሀብትና ገንዘብ ለመሰብሰብ ጊዜው ነውን አለው። እና ጀጅመንት በሰውየው ላይ የነበረው ለምጽ ባንተ ላይ ይሁን ሲለው እዛው ሰውየው ነጭው ተላለፈ ማለት ነው። እና ነቢያት ምን ይጠነቀቃሉ ማለት ነው? አገልግሎታቸውን በብር ከመሸጥ አንጻር ጥንቃቄ ያደርጋሉ። ያገለግላሉ፣ ይጸልያሉ፣ እግዚአብሔር የሚያደርገውን ያደርጋል። ሰው ግን ከጀርባ አገልግሎቱን ይደግፋል እንጂ ከፍለህ ልጸልይልህ ከፍለህ ላገልግልህ አይባልም። ሲጀመር የማን ነውና ነው እኔ ማስከፍለው? ጸጋው የሱ ነው፣ እኔ አልፈውስ። ጸጋው የሱ ነው፣ እኔ እንትን አለን። የሱ ከሆነ ለማን ነው የምትከፍለው? ስለዚህ ነው ጴጥሮስ በእጁ ጸሎት ሲጸልይ ፈውሶች ሲደረጉ አንድ ሰው መጣና ተንበርክኮ ምን የሚያክል ጠገራ ብር ይዞ መጥቶ ፊት ለፊቱ ላይ ያስቀመጠና እኔም ላይ እጅህን ጫንብኛል። ጴጥሮስ ምን አለው? የእግዚአብሔርን ነፃ ስጦታ በገንዘብ ልትገዛ አስበሃል? ስለዚህ ገንዘብ ካንተ ጋር ይጥፋል። በዚህ ዘመን ግን ተገልብጦ ነው ያለው። ይውቴን ሰው ና ውጣ ና ትመሰክራለህ። ሃሌሉያ! ስንት ነው ያመጣኸው? 500,000 ያ ሃሌሉያ! ይው አያችሁ ነው የምትለው። ታስወጣዋለህ። እስቲ ይህን ሰውዬ አርአያ ይሁናችሁ ሁሉ ነው የምትለው። በዛም ጊዜ ግን ገንዘብ ይዘመተ ጸልዩልኝ፣ ገንዘብ ይዘመተ የጸሎት ዘይት ልግዛ፣ ገንዘብ ይዘመተ የሆነ ጨርቅ ልሸምት ካልክ የእግዚአብሔርን ነፃ ስጦታ ዛት ሚንስ ፈውስ፣ ጤና ወዘተ ወዘተ በገንዘብ ልትገዛ አስበሃልና ገንዘብ ካንተ ጋር ይጥፋ። እግዚአብሔር ፈውስን ነፃ ያደረገው፣ እግዚአብሔር ጸሎትን ነፃ ያደረገው፣ እግዚአብሔር አገልግሎትን ነፃ ያደረገበት ምክንያት ይሄንን ነገር መግዛት የሚችል ገንዘብ ማን የለውም? ሰው ስለሌለው። የተወደደውን ነገር በእኛ ምንዛሪያው በዶላር እንኳን የሚሸጥ የእግዚአብሔር ፈውስ የለም። ስለዚህ ወንጌል በጀርባ ይደገፋል እንጂ አገልግሎቱን በገንዘብ ለማግኘት ለወንጌል አይከፈልም። ወንጌልን ለመስማት ከፍለህ መስማት ኃጢአት ነው። ጸሎትና ፈውስን ለመቀበል ከፍለህ መፈወስ የለም። መጽሐፍ ቅዱሳዊ ድጋፍ የለው። በጣም እግዚአብሔር በነፃ ፈውሶኛል፣ ይህን አገልግሎት ለሰው እንዲደርስ ለብዙ ሰው እንዲደርስ በገንዘቤ ይህንን አግዛለሁ ደግፋለሁ ነው የሚባለው በቆሮንቶስ በገላትያ ጥናት እንጂ ገንዘብን አንከርፍፈ መጥተህ ጸልዩልኝ። አሁን ያሉት ማስታወቂያዎች ጭራሽ የሚያበረታቱ ከየንን ነው። ተከታታይ የጸሎትና የፈውስ ፕሮግራም አለ። ምዝገባ 10,000 ብር በቃ አለቀ። ሲጀመር ተበላሽቷል። እግዚአብሔር እጁ የለም። በቃ ያበቃለት ፕሮግራም ነው። ገብተህ ቲያትሩን መክፈል ትችላለህ። ተጭበርብረ ተበልተ መውጣት ትችላለህ። ነገ መሳደብ ሁሉ ነው የምትጀምረው። ጌታ ካረዳ ጌታን ሁሉ መተው ሁሉ ይመጣል። ልክ ከፍለ ስታጸልይ አለቀ። ነፃ ስጦታውን በገንዘብ ልትገዛ አስበሃል። እንደዛ እንደማለት